ውልን ጠንቅቆ ባለማንበብ ከፍተኛ ወጪና አላስፈላጊ እንግልት ውስጥ ቤት ገዢዎች ሲገቡ እናያለን። ለመሆኑ ሴንሲቲቭ የሆኑ የውል አንቀጾች የትኞቹ ናቸው? ከዚህ በታች እንመለከታለን። አንደኛው የመረጡት ቤት ራሱ ስለመሆኑ እርግጠኛ መሆን ያስፈልጋል። አንደኛ ግሮስ ኤሪያው ኔት ኤሪያው ምን ያህል ነው የሚል፣ እንዲሁም ደግሞ ኮመን ኤሪያዎች ወጪያቸው በኋላ ተጨማሪ እንዳይሆን መካተታቸው ውሉ ላይ መካተታቸው ማረጋገጥ ያስፈልጋል። ሌላው የቤቱ አቅጣጫ በተመለከተ እርሱ የመረጡት ቤት ስለመሆኑ ማረጋገጥ ያስፈልጋል። ይኸውም ፀሐይ መውጫ የሚል ሊሆን ይችላል። የመረጡት በቂ ብርሃንና ቬንቲሌሽን ያለው ሊሆን ስለሚችል ይህንንም እርግጠኛ መሆን ያስፈልጎታል። ሌላው ቤቱ ሙሉ ለሙሉ የሚጠናቀቅ ነው የገዙት ወይስ በከፊል የተጠናቀቀ ነው? ይህንንም እርግጠኛ መሆን፣ እንዲሁም ደግሞ ማቴሪያሉ በደንብ የማጠናቀቂያ ማቴሪያል